ርካሽ ነው ኑሯቸው። አዎ 100 ብር በማይሞላ ነገር እንደ እንትን ትገዛ 5 ሜትር 6 ሜትር ሽፔን ትገዛለህ። አረባክ እሺ ፖም 100 ብር በማይሞላ ወደ 7 8 10 ፖም ትገዛለህ። እኛ ጋር 500 600 ብር ነው 4 ፍሬ 5 ፍሬ እንደዛ ነው። አንድ አይነት ነው ምርቱ እንግዲህ እንደውም ያነ በፍሬው ምናምን ተሻለ ነው። ወተት በጣም ርካሽ ነው። ቡና ስትል ቡና ይቀርብልህ ማኪያቶ ነው በቃ ከወተት ጋር ተቀላቅሎ ነው እንጂ ብቻውን ቡና የለም። ምክንያት እንጃ ወተት ስለበዛ ይሁን አልገባኝም። እንትን ሚስጥር ያው ፕላስ እኮ ነው። ግን ብቻውን ቡና ፈልጋለሁ ብትል ይኖራል። አላገኘንም በሄድንበት አጋጣሚ ቡና ብለን ማኪያቶ ነው ያለው ነገር። ያው በተቻለ መጠን ታሪክ ስለሆነ የምናስተላልፍ የሀገር ታሪክ ነው ለዓለም የሚተላለፍ ነው። ከዚህ አንፃር ያው ምንትዋብ ደግሞ ትታወቃለች በጀግንነት በብልሃት በሴትነት ባልትናን በማሳየት ጦርነቶችን በመምራት ምናምን በርካታ እንትን የምታወቅ ሴት ናት። ይህችን ሴት ታሪክ ለዓለም ለማስተዋወቅ በሰፊው ተዘጋጅተናል። ያው ጥንቃቄ የሚያስፈልጉ ነገሮችን በልበ ቀናነት የሚሰጡን ሰዎች አሉ። ደውለውም ለማገዝም ፈቃደኛ የሆኑ ሰዎች አሉ። ነገር መልካም ነው እንግዲህ እና እንግዲህ እግዚአብሔር ፍቃድ በቀጣይ አመት ይመጣል። የጎበኘነው ነገር ያው የነሱ ያው እምነታቸው ሂንዱ ነው የሚያምኑትኝ። ያው ጣዖት ይመስላል ብዙ ሃይማኖት እንዳላቸው አብዛኛው እንትን ገዢ የሆነ ቁጥር የሚያምነው ሂንዱ ነው ሂንዱይዝም ነው። እና ከሱ አንፃር ያስጎበኙን እሱን ነው የእምነታቸውን ነው። የሆነ ሰፊ የተከለለ ቦታ አለ። እሱ በወርቅ በሚመስል ነገር ሐውልቶች ምናምን በጣም እንደዚህ ጁን ደጋው የተቀመጡ እንደሱ አይነት ነገር በጣም ብዙ አለ። ዝሆን አለ። ከዝሆኑ በላይ የሆነ ሕፃን ልጅ አለ። እሱ የሄደ ቄሶች በእነሱ ቄሶች ማለት ነው ጭስ ያጨሱ ምናምን ታቦትኛ እንትን እንደምንለው በዝሆኑ እንደ ታቦት ማለት ነው ይወርዳልኝ። እሱ እንዲንቀሳቀስ ደግሞ ከባድ መሳሪያ ከፊቱ ነው ይተኮሳል። ከባድ መሳሪያ ይተኮሳል። እነሱ ይከተላሉ። ሽምብራ የለም ንክር ሽምብራ እሱ ይሰጣል እንደ መክለፍት ነገር ማለት ነው። እንደዛ እያደረገ ያንን ነው የምታየው። እዚህ ጋር ተያይዞ ፌስቡክ ላይ ተፖስቶ አየሁት። አንዳንድ ሰዎች መቼም አድናቆት ብቻም አይደለም ትችትም ኮሜንትም ይኖራል። የኔም ጥያቄ የሆነ የሌሎችም ጥያቄ የሚሆን አንድ ነገር ላንሳ። ታሪክን አንስታችሁ መዘከራችሁ በጣም አሪፍ ነገር ነው። አሁን ፊልሙ ሲሰራ የታሪክ ችግር እንደማይፈጠር ተስፋ አደርጋለሁ። አንተም ስላነበብክም ታሪኩን ተስላልከው ግን እኔ አሁን ታሪኩን በደንብ የመግለጽ ችግር አይፈጠርባችሁም? አሁን ለምሳሌ ቴክኖሎጂው በራሱ አቅም ግንባታው ላይ ምን ያህል ገንዘብ ተበጅቶ ነው የሚሰራው? ያን ታሪክ ያን አካሄድ ያንን ዘመን ለማስመሰል ያንን ነገር ለማምጣት ኢኮኖሚ በጣም ይጠይቃል። አልባሳቱ፣ ባህሉ፣ አመጋገቡ ምናምን ሊሰራ ይችላል። ግን ችግር አይፈጥርም ወይ? በትክክል የመግለጽ ታሪኩን በትክክል የመግለጽ ችግር እንዳይፈጥርባችሁ ምን ያህል እየተዘጋጃችሁ ነው? አንዳንዴ አሁን የታሪክ ነገር ብሎ ይሰራና የሆነ ነገሩ ተበላሽቶ ምናምን ታያለህ። ያ ነገር እንዳይፈጠርና በትክክል የምንትዋብን ታሪክ እንድናይ በሚያደርገን መልኩ ምን ያህል እየሄዳችሁ ነው? ምንድነው አሁን ታሪካዊ ፊልም የመጀመሪያው አይደለም። ምንትዋብ ለምሳሌ ንግስት ሳባ ይመስለኛል ተሰርቷል አይደል? እንደ ሀገር እንደ ኢትዮጵያ። እሺ ያንንም ምንም አልታቸውም። አንዳንዴ ትችቱ የሚመጣው ያው ስለምትተዋወቅ መነሻው እሱ ነው። እንደገና ደግሞ ለሀገር ከመቆርቆር ማለት እና ምንድነው አንደኛ ምንትዋብ የራሱ ያሰራቸው ህንጻ አለ። ያንዳንዱ ነገስታት በፋሲል አብያተ መንግስታት ውስጥ ወደ 7-8 የሚደርሱ አጼዎች የራሳቸውን ግንብ ወይም ደግሞ ህንጻ ወይም ደግሞ ቤተ መንግስት አንጸው ሄደዋል። ከዛ ውስጥ አንዷ ምንትዋብ ናት። ስለዚህ የሚሰራው እዛ ነው። በቃ ብዙ የሚያስቸግር ነገር የለውም። እሱ ሪል ህንጻው አለ። አልባሳቱን ወደ ድሮ መጣ ማንም እንደሚሰራው ማለት ነው። አልባሳቱን አዘጋጀዋለህ። ስለዚህ የሚያስቸግር ብዙ ነገር የለውም። እንደንትኑ ለምን ብዙ አትገለባ የውጭ ሲን የገጠር ሲን ምናምን ነገር ሊኖር ይችላል። ገጠር ይኖራል። ገጠርን ማንኛውም ሰው እንደሚያደርገው ታስመስለዋለህ። አሁን ፍቅር እስከ መቃብር በእርግጥ የቅርብ ጊዜ ነው፣ ግን የሚመስል ነገር አይተናል። የ19
መጀመሪያዎቹ 1930ዎቹ ምናምን 30 ምናምን የነበሩን አይተናል። ከዛም በፊት አፄ ቴዎድሮስን ቲያትር አይተናል እኮ ያው በቻሉበት ማቴሪያል በቻሉት አልባሳት ሰሩ። ይህ ፊልም ነው የሆነው። ፊልም ደግሞ ለዚህ እድል ይሰጣል የትም ሄደህ ለማስመሰል እንትን ይኖረዋልና እንደተባለው ያው ለትርፍ ብቻ የሚሰራ ስላልሆነ አንደኛ ስፖንሰሩ ያግዛል። ታሪኩ እንዲቀመጥ የሚፈልጉ አካላት ስላሉ የውጭም የሀገር ውስጥም እንትን ታስበበት ስለሆነ በሰፊው ታወጣለህ ገንዘብ። በሙያው ላይ ያሉ ሰዎችን አማከርክ? ያው እኔ ድርሻ ድርሰቱን መጻፍ ነው። ስክሪፕቱን ማጠናቀቅ ስለሆነ ከዛ ባሻገር ያው በሜላት እንዳገዛት በምትፈልገው ሁሉ ለማገዝ ፈቃደኝነቴን ገልጬ እንደዛ ነው ሳፖርት ማደርገው። እንግዲህ ተመልካቾቻችን ከተለያዩ ችግሮች በኋላ ድጋሚ ተመልሰናል። ያጋጠመን ችግር እንግዲህ ስቶሬጃችን ሞልቶ አስተካክለን የመጣ ነው። ኮንቲኒቲ አንዳንድ ችግሮች ካሉ ይቅርታ እያደረጋችሁልን። ወልዴ ድጋሚ ተመልሰናል። መልካም። ምንትዋብ ላይ ነበር እያወራን የነበረው። እስኪ እንጨርስና ወደ ሌሎች ጉዳዮች እንሄዳለን። ያው እንግዲህ ስለምንትዋብ ያወራነው ነገር ያው በተቻለ መጠን ታሪክ ስለሆነ የምናስተላልፍ የሀገር ታሪክ ነው። ለዓለም የሚተላለፍ ነው። ከዚህ አንፃር ያው ምንትዋብ ደግሞ ትታወቃለች በጀግንነት በብልሃት በሴትነት ባልትናን በማሳየት በጦርነቶችን በመምራት ምናምን በርካታ እንትን የምትታወቅ ሴት ናት። ይህችን ሴት ታሪክ ለዓለም ለማስተዋወቅ በሰፊው ተዘጋጅተናል። ያው ጥንቃቄ የሚያስፈልጉ ነገሮችን በልበ ቀናነት የሚሰጡን ሰዎች አሉ። ደውለውም ለማገዝም ፈቃደኛ የሆኑ ሰዎች አሉ። ነገር መልካም ነው እንግዲህ እና እንግዲህ ለእግዚአብሔር ፍቃድ በቀጣይ ዓመት ይወጣል ብዬ አስባለሁ። በቀጣይ ዓመት እንጠብቅ። ስራው ብዙ ጊዜ ይወስዳል። ጊዜ ይወስዳል። ገና እንትን ካራክተር ምደባ ምናምን የተወሰኑ ሰዎች ተለይተዋል። ልምምድ ምናምን ፕሮግራም ገና አልተጀመረም። በቃ ፊልም ገና ነው ያለው የወቅታዊ ሁኔታ ወደዛ የሚያስገባ ስላልነበር አሁን የተሻለ አንጻራዊ ሰላም ስላለ እናመሰግናለን። ምንትዋብን በጉጉት እንጠብቃለን። መልካም ታሪካችንን የሚያነሳ እኛም እንኳን ተሰራ ብለን የምናጨበጭብለት የእናንተም ስም አብረው ከታሪክ ጋር የሚወሳ እንዲሆን እንጠብቃለን፣ እንዲሆን እንፈልጋለን፣ እንመኛለን። ወልዬ እንግዲህ እንዲህ ያለን ፕሮግራማችን እየሳቅን እየተጫወትን ታሪክ እያነሳን ትውስታችን እያነሳን ለቀጣዩ ትውልድ ደግሞ እንዲህ ነበር እኛ ስንሰራ የነበረው የሚለውን ነገር እያስቀመጥን እዚህ ደረስን። በቅርቡ ወደ አንድ ሀገር ለስራ ሄዳችሁ ነበረ፣ ወደ ህንድ። ህንድ እንግዲህ የብዙ ነገር ባለቤት ናት። በባህል የምትወሳ በፊልም ኢንዱስትሪውም ዓለሙን እያጥለቀለቀች ያለች ታላቅ ሀገር ናት። እስኪ ከህንድ ሀገር ጋር የነበራችሁን ቆይታ ምን እንደተማራችሁ፣ ምን እንዳያችሁ፣ ጉብኝታችሁ፣ ጊዜያችሁ እንዴት እንደነበረ አንተ በተሰማ ስሜት ልክ እንድታወራኝ እፈልጋለሁ። መልካም። እንግዲህ የህንድ ጉዞ የጎንደር ባህል ማዕከል የፋሲልስ ባህላዊ ሙዚቃ ቡድን አባላት እንዲሁም የአማራ ክልል ሙሉ ዓለም አርቲስቶች በጋራ ነው የሄድነው። ወደ 26 ምንሆን ሰዎች ነው የሄድነው። ይህን በማመቻቸት በጣም የአንበሳውን ድርሻ የተወጣው ገብረ ማርያም ይርጋ ነው። ህንድ ስንሄድ መነሻው የግል ዩኒቨርሲቲ ነው። በዓለም ይህን ፎክ ሙዚክ ፌስቲቫል ያዘጋጀ ማለት ነው። የፎክለር ሙዚቃ የግል ኮሌጅ የሀገሪቱ የግል ኮሌጅ ማለት ነው። በጣም ገራሚ ነው። የግል ኮሌጅ 70 ምናምን ሺህ ተማሪ ያለው በአመት የሚያስተምረው እሱ ኮሌጅ ነው። እንግዲህ የአልጋ ወጪ ችሎ የምግብ ወጪ ችሎ ዶሜስቲክ ፍላይቶችን የሀገር ውስጥ በረራዎችን ወጪ ችሎ 30 ምናምን ከዓለም የመጡ ሀገራትን በፌስቲቫሉ ያገናኘ ባህልን ያለው አወጣ። ይሄ የግል ዩኒቨርሲቲ ነው። እንግዲህ የኛ የመንግስት ዩኒቨርሲቲዎች ምን ላይ ናቸው የሚለውን እንግዲህ በዚሁ ማየት ነው። ወደፊት ከዚህ መማር አለባቸው። እኛም ተሞክሮን ያው ቢዚ ሆነ በጣም ከስራ እንጂ ተሞክሮን በትንሹም ዩኒቨርሲቲዎችንም የከተማ አመራሮችንም የኛን ልጆችም ያልሄዱትን አምጥተን ሌሎችም ፈቃደኛ የሆኑ ሰዎች ይህን ልምድ ተሞክሮ መውሰድ የሚፈልጉትን እንትን ብለን የመግለጽ ሀሳቡ አለን። ከተሳካልን እንደዛ ነው እና መነሻው እሱ ነው። እና በጣም በርካታ ሀገራት መጥተዋል። ከ33 በላይ ሀገራት ነው የመጡትኝ። በዚህ ማስታወሳቸው አሁን ከአፍሪካ ሳውዝ ሱዳን ይመስለኛል፣ ደቡብ ሱዳን፣
ሶማሊያ አለች፣ ኢትዮጵያ አለ። እንዴት 5-6 ናቸው። አሁን ለራሳቸው መሰለኝ ወር አለፈ ምናምን። እና ራሻ ነበረች፣ ስዊድኖች ነበሩ። ማስታወሳቸው እንግዲህ እነዚህን ነው። ምናልባት ወደኋላ ትዝ ካሉኝ እነግርሃለሁ። እንደዚህ ሆኖ ከዓለም 33 ሀገሮች መጥተውን ሳተፍን ፌስቲቫሉ። ያው ወደ ሳምንት በላይ ነው የቆየ ነው። በዚህ ቆይታ 4 ቀን መድረክ ነበረ። የመጀመሪያው ጊዜ የጎዳና ላይ ትርኢት ነው የነበረው እና የሆነ ፓርክ ላይ ኦፕን ኤር የአምፊቲያትር የተዘጋጀ ቦታ አለ። እዛ ላይ ከጎዳና ትርኢት በኋላ እዛ ስቴጅ፣ በጣም የሚያምር ስቴጅ ተገንብቷል። ዙሪያው ግን ገጠር ነው፣ የሚገርም ማለት ነው። ከብቶች አሉ፣ ጫካ ምናምን ይታያል ምናምን። ግን እዛው ላይ ደግሞ አምፊቲያትር አለ። እንደዛ ነው ያለው እና በጣም ደስ ይላል ቦታው። በምሽት ነው የሰራ ነው። 10 ሰዓት ምናምን አካባቢ ጎዳና ጉዞ ተጀመረ። 11 ምናምን 12 እያለ መሽቶ የነበረው የእንትኑ የስቴጁ እና የመብራቱ ቅንብር በጣም የሚገርም ውበት የነበረው ነው እና በዛ ላይ ነው ያቀረብነው የተወሰነ ሙዚቃዎች። እኛ እድለኛ መሆናችን ምንድን ነው? ብዙ ብሔር ብሔረሰቦች መኖራችን በጣም ጠቅሞናል። ሁሉም ሀገሮች ሊባል በሚችል መክፈቻው ላይ ያቀረቡት፣ የሚቀጥለው ቀን ያቀረቡት፣ በ3ኛው ቀን በ4ኛው ቀን ያቀረቡት ያቺውን ሙዚቃ ነው። ድጋሚ በቃ 4 ጊዜ ራሻን በለው ማንንም በለው ያቀረቡት ስራ ያን ተመሳሳይ ነው፣ መድገም ነው። እንደገና ደግሞ 4 ሰው ይዞ የመጣ ሰው አለ። አንድ ሀገር 4 ሰው ይዞ የወከለበት፣ 2 ሰው 3 ሰው የነበረበት ምናምን አለ። አሁን እኛ ብዙ ምንም አላሳዩም ማለት ነው። እነዛ ሰዎች ተወሰነ ነገር ሰዓቱ ይሰጣቸዋል፣ ሀገር ስለሆኑ ደቂቃው ይሰጣቸዋል። በቃ ተመሳሳይ ነገር ሀገራቸው ግን ቱኒዚያ ይመስለኛል 2 ሰው ምናምን ይዞ የመጣ እንዲህ አይነት ነገር አለው እና በ2 ሰው በ3 ሰው በ4 ሰው ሀገርን መወከል እንደሚቻል ታይበታል። ያው ሙሉ ነገር ግን ሀገራቸውን በደንብ መግለጽ አይቻልም። ግን በቃ ሀገሪቱ ተሳተፈች የሚል ነገር ተሳትፎን ተሳካበታለህ። የአንድ ትምህርት ነው። እኛ የምናስበው 20-30 ሰው ካልሄደ 6 ሴት 6 ወንድ ተወዛዋዥ ስትሄድ እኮ አሁን በብዛት ስትሄድ በተለያየ ዘርፍ ሀገርህ ምን እንደምትመስል ማሳየት ትችላለህ። 2-3 ሰው ነው በዛ ይባል እንኳን በወሬ ነው በንግግር ነው ልታቀርብ የምትችለው። ሙዚቃ በሶፍት ይከፈትላል። ያዝከውን ፍሌሽ ላይ ያዝከው እነሱ ይከፍቱላል። አንተ ትወዛወዛለህ 2 ሰው ነው ማለት ነው። እና በተወሰነ ነው። ይሄ እናንተ ላይቭ የተጫወታችሁት? ላይቭ የተጫወት ነው አለ፣ እንደነሱ የሚያደረግ ነው አለ። የሚበዛው ላይቭ ነው። እኛ የሙዚቃ መሳሪያ ተጫዋቾች ሄደው ነበረ፣ ድምፃውያን ሄደው ነበር፣ በርካታ ተወዛዋዦች ነበሩ። ትወናም ደግሞ መነባንም ምናምኖችንም ኢትዮጵያ ያላትን እምቅ የተፈጥሮ ሀብት የሚያስተዋውቅ ነገሮችን በትወና መልኩም በመነባንም መልኩም ያቀረብንበት ሁኔታ አለ ማለት ነው። እስኪ እንትን እንበለው። አሁን እናንተ ከመግቢያው ስትሄዱ ጀምራችሁ ከዚህ ኢትዮጵያ ከጉዞ ጀምራችሁ ኢትዮጵያ ጎንደርም ከባህር ዳርም ጀምራችሁ ፎቶ እየለቀቃችሁ ነበር፣ እያየሁ ነበረ። ፕሌን ላይ ያላችሁም ስትገቡም ብዙ ፎቶዎችን እያጋራችሁን እንቅስቃሴዎቻችሁን በሰላም ግቡ ምናምን የሚሉ ኮሜንቶች ሁሉ ነበሩና ያን ሁሉ እያስተናገዳችሁ እያየን ነበረ። የኛ ሀገር ባህል ሁሉም በቃ የሚያስደምም ነው። ውዝዋዜያችን በተለይ እንዴት ታየ በዛ ሀገር ውስጥ? እኔ በጣም አንዳንዶች ይገርማቸዋል። እንደዚህ እንቅጥቅጡን በለው እስክስታውን በለው ምናምን ሲያዩ ይደንቃቸዋልና ፊት ለፊት እንዴት ታየ? የነበረው አድናቆት ምን ይመስላል? በጣም ደስ የሚለው ነገር ምን መሰለህ? አሁን እኛ ቀድም እንዳልኩ ኢትዮጵያ በርካታ ብሔር ብሔረሰቦች ያሉበት መሆኑ የእነሱን ስራ ነው ይዘን ሄድ ነው። ስለዚህ አንድ ቀን መክፈቻው ላይ ጎንደር ታቀርባለህ፣ ተጨማሪ ኦሮሞኛ ጨመርን እና የሆነ በሰዓቱ እንደዚህ የሆነ ነገር አንድ ብሔር ጨምረን ትላለህ። በሚቀጥለው ጎጃም ታደርገዋለህ፣ ደቡብ ታደርገዋለህ፣ ትግረኛ ታመጣለህ፣ እንደዚህ ከደቡብ ደግሞ ሌላውን ጉራጌኛ ጨፍረህ ወላይተኛ ታመጣለህ። እንዲህ ያለ ስለነበር በጣም ደስተኞች ናቸው። የሚደገም ስራ የለም ከኛ። ስለዚህ በርካታ ጭፈራዎችን 15 ደቂቃ በላይ ይሰጣል በቀን። 15 ደቂቃ እኛ የ5 የ6 የ7 ብሔር ስራ ታቀርባለህ። በአንድ ቀን 7 በዛው ነን ስቶፕ ነው የምናቀርበው። ላይቭ ነው፣ ሙዚቃው ተጠንቷል ቀድሞ። ድምፃዊዎችም አሉ፣ የተቀያየሩ ድምፃዊዎች ያቀርባሉ። የ7 የ8 ብሔር ብሔረሰብ ጭፈራዎችን በአንድ ቀን እናሳያለን። ሰው በጣም ቁሞ ነው የሚያጨበጭበው። ወርደን እናስጨፈራቸዋል። በጣም የተለየ ነው የነበረው። በቃ ብዙ ጊዜ የራስህን ብቻ
ሰው ሲያወራ ሚዲያ ላይ ኢትዮጵያ የተለየች ናት ምናምን ሲባል የራስህን ብቻ ማድነቅ ይመስላል። ግን እኔ በአካል ያረጋገጥኩት ነገር በጣም ይሻል ነው። እኛ ምናልባት እንትን የሚል ነገር ሲሚላር የሆነ አንድ አይነት የሆነ ልብስ የለንም። እኛ ወንድ ሌሎቹ የሆነ ሀገር ስትሄድ አንድ አይነት አልባሳት አለው ሁሉም። እኛ አንድ አይነት መሆን አልቻልንም። ለምን በጃኖ ብንወጣ ጎንደርን ብቻ ነው የምንወክለው። የሆነ ነገር ብታደርገው ወይ ጉራጌን ነው ወይ ኦሮሞኛን ነው ወይ ትግረኛን ብቻ እንትን የምትለው ስለሆነ አንድ የሚያደርገን ልብስ አለመኖሩ ያው ለእንትኑ ሌሎች ካደረጉት አንጻር ያን ቅር ሊል ይችላል። እኛ ለምን አንድ አይነት ልብስ አንቀርብ የሚለው ግን አንዱ ኦሮሞኛ ለብሶ አንዷ ጎንደረኛ ጃኖ ለብሶ አንዱ የትግረኛውን እስከ ስሬቱ እስከ ካባው እስከ አስኮባው ምናምን በደንብ ተዘጋጅተን ስለሄድን ይጠይቃል እና እያንዳንዱ ሰው የኢትዮጵያን ብሔረሰብ በቁጥራችን ልክ ለመግለጽ ጥረት ያደረግንበት የሸጥንበት ሀገራችን የሸጥንበት ባህሏን ያስተዋወቅንበት ሸጣችኋት ሀገራችን መሸጥ ማለት ያው ማርኬት የባህል ያሳየንበት ገብተኛል ባህል መሸጥ ነው እኮ ባህል ሀገር ይሸጣል እኮ የሰራውን ስራ ካልሸጥከው እኮ ዋጋ ያወጣም ከዛ አንጻር ነው እና በጣም ደስ የሚል ቆይታ የነበረው። ህዝቡ የማናገር ባህል ሳባችሁ ግን እናንተ አሁን እዛ ስታዩ ደግሞ ሌሎችም ታያላችሁ አይደል? በጣም የደነቃችሁ የማን ነበር? የማናገር ነው ፓኪስታን ምናምን ይመስለኛል። እንትናቸው በጣም የሆነ የዱር አውሬ ነው ይመስል አልባሳታቸው እስከዚህ ከራስ እንትናቸው ጋር እንትን የሚለው ስታዩ ኬሮግራፉ በጣም በርካቶች ናቸው እነሱ የሚመጡት እና እንትን ላይ ስታዩ ፎቶ አንስተ ምናምን በጣም የሚያምር ከኛ ይበልጣል ብዛታችን ከአንዱ ነው 31 ምናምን ያመጣኛ 26 ነን። ከዛ ውጭ ግን አብዛኛው 10 ቤት ነው 10 ቤት ከ20 ቤት ያለው ነው የሚበዛው። ቅድም እንዳልኩ 2 4 6 8 ያመጣ እንዳለው ነው። አብዛኛው ግን ተቀራራቢ የሚባል ቁጥር ነው ያመጣ። ሊሚት አልነበረውም። እኛ አፕላይ ስናደርግኛ ሊሚት አልነበረውም። ግን ፓስፖርት መኖር ያለ መኖር ጉዳይ ነው የኛ ልጆች ተወሰነ የቀሩት ልጆች እንጂ ችግር አልነበረው። ዩኒቨርሲቲው እሱም መሸፈን የሚችለው ነገር ለመሸፈን ችግር አልነበረበትም። እና እንደዛ ነው። ፓኪስታኖች ይመስሉኛል በጣም ደስ የሚል እንትን ነበራቸው። ፖላንዶችም እንደዚሁ የራሻ የሚገርም ትልልቅ ሰዎች ናቸው። በጣም ትልልቅ ከ70-80 ዓመት ያላቸው ወንዶችም ሴቶችም አሉበት። ባህላቸውን ለመግለጽ በጣም ይገርማል። በዛ እድሜ ክልል ማለት ነው። ህፃናትም ደግሞ ይዘው ይመጡ አሉ። በጣም ህፃናት የ8-9 ዓመት አቅም ያላቸውና ውዝዋዜውን የሚሰሩ ማለት ነው። እነሱን ይዘው መጥተው ባህላቸውን ለትውልድም እንትን ያሉበትን ሁኔታ እሱ ደስ የሚል ነገር አለው። ህዝቡ በጣም ደስ ይላል። ይሄ ህዝብ በጣም እንግዳ ተቀባይ እኛ ብቻ ይመስል ኢትዮጵያውያን ይመስል ነበር። አንድም ጎበዝ ናቸው። በስማም እንደዛ በጣም ፍቃድ ደስተኛ ናቸው። ሲያዩ ከየት እንደመጣ ይጠይቀዋል። በጣም ነው እንትን የሚሉ ገበያቸው በጣም ትልቅ ግዙፍ ነው። ገበያ ቦታቸው ገብታት በጣም ሰዓት ነው የሚያጥር። ገበያ ለመግቢት ሰዓት ነው የሚያጥር። በጣም ግዙፍ ነው። የህዝብ ቁጥሯ በጣም ከፍተኛ ስለሆነ በዓለም አንደኛ አይደለች? አሁን አንደኛው ነች ከቻይና ቀድማ ማለት ነው። እና በጣም ብዙ ነው። ከባድ ነው። ታማኝ ናቸው ደግሞ ብር ተሳስተህ ከሰጣቸው ያው ብር በመመለስ ችግር የለባቸው። ደስ የሚለው እስካሁን ከህንድ ሀገር የተማራችሁት ምን እንደሆነ ወደኋላ እናወራለን። ግን ህንድ ትልቅ ሀገር ናት። እንደገባችሁ ምን አደረጋችሁ? ምን ጎበኛችሁ? ምን አያችሁ? ስለዛ ወራኝ እስኪ። መልካም። አሁን ስንሄድ ያው ቦምቤ ነው የሄድነው። እሺ፣ ቦምባይ ማለት ነው ዋና ከተማው። ሻሩክን አገኛችሁት? ሻሩክ ያለበት ስነሳለማ ምናምን ዘዌ ቦሊውድ ያለበት ከተማ ነው ቦምባይ ማለት። የነበራችሁበት ማለት ያው አውሮፕላን ሄደን የፊልም ኢንዱስትሪ ያለበት ከተማ ነው። ግን እኛ ደግሞ የሰራ ነው ከቦምባይ ደግሞ ወደ 7-8-9 ኪሎ ሜትር ሄደን ነው። በጣም ይርቃል። በጣም ሩቅ ነው። በባቡር አንድ ቀን ሄድ ነው። ግን ያው በቦምቤ ስር ነው። በቦምቤ ክልል ስር ነው። የክልሉ ዋና ከተማ ናት ቦምቤ። በእሷ ስር ደግሞ አማራ ክልል በላት ቦምባይን። ከአማራ ክልል ደግሞ እንደ ጎንደር እንደማለት ነው። ከባህር ዳር ጎንደር ርቀቱ ነው እንጂ ልክ እንደዛ ማለት ነው። ሄደን እኛ የሰራንበት ከተማ ሁሉም ጉዞ በፕሌን ነው። ባቡር ነበር። ስንሄድ በባቡር ነው፣ ስንመለስ በመኪና ነው። ከዛ በኋላ ብዙ ላይ ፋይታቸዋል። ደስ የሚል ነገር ነው። በባቡር ነው መመለስ እድል ነበር፣ የአውሮፕላንም እድል ነበር። ግን የመኪናውንም የባቡሩን ፈልገው ነበር ማየት አለብን ብለን። በጣም እንደዛ ነው የነበረው። እሺ፣ እንዴት ነበር እባክህ? አስቀናኝ እኮ። የጎበኘነው ነገር ያው
የእነሱ ያው እምነታቸው ሂንዱ ነው የሚያምኑትኝ። ያው ጣዖት ብዙ ሃይማኖት እንዳላቸው አብዛኛው እንትን ገዢ የሆነ ቁጥር የሚያምነው ሂንዱይዝም ነው እና ከእሱ አንጻር ያስጎበኙን እሱን ነው የእምነታቸውን ነው። የሆነ ሰፊ የተከለለ ቦታ አለ። እሱ በወርቅ በሚመስል ነገር ሐውልቶች ምናምን በጣም እንደዚህ እጁ እንደጋር የተቀመጡ እንደሱ አይነት ነገር በጣም ብዙ አለ። ዝሆን አለ። ከዝሆኑ በላይ የሆነ ሕፃን ልጅ አለ። እሱ የሄደ ቄሶች በእነሱ ቄሶች ማለት ነው ጭስ እያጨሱ ምናምን ታቦትኛ እንትን እንደምንለው በዝሆኑ እንደ ታቦት ማለት ነው ይወርዳልኝ። እሱ እንዲንቀሳቀስ ደግሞ ከባድ መሳሪያ ከፊቱ ነው ይተኮሳል። ከባድ መሳሪያ ይተኮሳል። እነሱ ይከተላሉ። ሽምብራ የለም ንክር ሽምብራ እሱ ይሰጣል እንደ መክለፍት ነገር ማለት ነው። እንደዛ እያደረገ ያንን የምታየው ግን ደስ የሚለው ነገር የነሱ ያን እያየህ በጣም ሰፊ ሰዓት ነው የሚወስደው። እዛው ዙሪያውን ግን ሱቆች አሉ። የተለያዩ ነገሮች ተገዛባቸው በመቶ የሚቆጠሩ ሱቆች አሉ። ብዙ አይነት ነገር አለ። አሁን ጊዜ ስላልነበረን እኛ ገበያ ሄዶ ከሰዓት ፌስቲቫሉ ነው ጠዋት ነው ያለ ጊዜ ቁርስ በልተህ ሰዓቱ ከኛ 2 ሰዓት ይቀድማል። 2 ሰዓት ይዘገያል ወይ 2 ሰዓት ይቀድማል እና ወዲያው ነው የሚነጋብህ። ሳታስበው ነው የሚነጋብህ ሰዓቱ የሚሄድብህና ቁርስ በልተህ 4 ሰዓት 5 ሰዓት ነው። ገበያው ደግሞ ከ5 ሰዓት በፊት አይሞቅም አይከፈትም። ከዛ ደግሞ ከ8 ሰዓት ስለምትሄድ ጉዞ ስላለው እስከ 8 ሰዓት ገበያው ገብታ በጣም ጊዜ አታገኝም። እና እዚህን በምንጎበኝበት ሰዓት ነው የገዛ ነው። ቱሪዝሙ ገቢ እንዲያስገኝ አድርገው አሰናስነውታል ማለት ነው። በጣም ሱቆች አሉ። ከዛ ገብተህ ዋጋው ወደድ ይላል ከገበያው ላይ በጣም ብዙ ነገሮች ርካሽ ናቸው። ከዛ ግን ወደድ ይላል። ጊዜ ስላለህ ግን ብዙ ነገሮች ነው የገዛ ነው። እዛው ጉብኝቱ ማስታወሻዎች ምናምን ነገር ብዙ በቃ ኮፍያዎች አሉ፣ ኳሶች አሉ፣ ምናምን አልባሳት አለ፣ የተለያዩ ጌጣጌጦች አሉ። ህንድ ሄጄ ነበር የሚያስብል ነገሮች ጎንደር መጣ ጎንደረኛ ቀሚስ እንደምትወስድ ማለት እንደዛ አይነት ነገሮች አሉና እሱን ያደረግነው። ታጅ መሀልን የማየት እድል ነበራቸው ወይስ? ታጅ መሀልን እንኳን አላየነውም፣ አልተመቻቸም። ሩቅ ነው ብዙ ስለሆነ ከኛ ጋር ያለ አይመስለኝም። ታጅ መሀል ህንድ ነው ግን ቦምባይ ውስጥ አይደለም። ቦምባይም ደግሞ አውሮፕላን ወረድን። ከዛ ባቡር እስከምንሳፈር ነው እንጂ ቆየነ። ቦምባይ ላይ ብዙም አልቆየንም። ስንመለስም እንደዛው ነው። ታይት ነው በቃ ፕሮግራሙ። በዚህን ቀን ትደርሳለህ፣ ከዚህን ቀን በኋላ እንደዚህ አይነት ፕሮግራም ታቀርባለህ፣ በዚህን ቀን ትመለሳለህ ብሎ ስኬጁሉ ያጠናቀቀ ስለነበረ ምንም ትርፍ ጊዜ ስላልነበር ወጣ ያለ ነገር ማየት አትችልም። ምን ተማራችሁ ግን? አሁን እዛ ህንድ ሀገር ሄደህ ብዙ አይነት ሀገሮችን መጥተዋልና ካያችሁት እናንተም ካሳያችሁት እነሱም ካሳዩአችሁ አንጻር ከጎበኛችሁትም አንጻር ሀገራችን ላይ እንዲህ ቢሆን እኮ እነሱ እንደዚህ ሆኖ እኮ እንደዚህ እየሰሩ ያሉት በጣም ውስጣችሁን ነክቶ ያስተማራችሁ ነገር ምንድን ነው የተፈጠረው? አግኝታችኋል? አንደኛው ነገር ምንድነው እድገቱ ደስ ይላል። በአንዳንድ በኩል በአንዳንድ ነገር ኢትዮጵያ በጣም መጥቀደችበት ብዙ ነገር አለ። ለምሳሌ አየር መንገዱ በጣም ገራሚ ነው የነሱ እና አየር መንገዱን ስታየው በጣም ነው የሚገርም። G+10 ምናምን በሊፍት ወጣህ ነው አገልግሎት የምታገኘው ተሳፈረው ምናምን እንትኖች የሚመቻቹልህ እና በጣም ሀገር የሚያክል ነው። የኛ እንደ ሀገር ያለው እንትንማ ምን አለው ከዛ አንፃር ስታየው ማለት ነው። ይሄ በእድገቱ በጣም ደስ ይላል። ሁለተኛ ርካሽ ነው ኑሯቸው። አዎ 100 ብር በማይሞላ ነገር እንደ እንትን ትገዛ 5 ሜትር 6 ሜትር ሽፔን ትገዛለህ። አረባክ እሺ። ፖም 100 ብር በማይሞላ ወደ 7 8 10 ፖም ትገዛለህ። እኛ ጋር 500 600 ብር ነው 4 ፍሬ 5 ፍሬ። እንደዛ አንድ አይነት ነው ምርቱ። እንግዲህ እንደውም ያነ በፍሬው ምናምን ተሻለ ነው። ወተት በጣም ርካሽ ነው። ቡና ስትል ቡና ይቀርብልህ ማኪያቶ ነው በቃ ከወተት ጋር ተቀላቅሎ ነው እንጂ ብቻውን ቡና የለም። ምክንያት እንጃ ወተት ስለበዛ ይሁን አልገባኝም። እንትን ሚስጥር ያው ፕላስ እኮ ነው። ግን ብቻውን ቡና ፈልጋለሁ ብትል ይኖራል። አላገኘንም። በሄድንበት አጋጣሚ ቡና ብለን ማኪያቶ ነው የሚቀርብልን። የወተት ላሞች በጣም ነው ደስ የሚሉት። ግዝፈታቸው፣ ጥራታቸው ምናምን በጣም ደስ የሚል እንትን ነው ያለው። ህዝቡ ታማኝ ነው፣ በጣም ታማኝ ነው። ኦሪጂናል እቃ ብለው ኦሪጂናል ያልሆነ እቃ አይሸጥም። ኦሪጂናል ያሉ ኦሪጂናል ነው፣ ካልሆነ ደግሞ ኦሪጂናል ነው ለተጠይቃቸው አለመሆኑን ይነግረዋል። በጣም ደስ የሚል ነገር እሱ ነው። እኛ ጋር ማይኖረው ነገር ብዙ ጊዜ መሸዋወዱ በጣም ስለሚበዛ ከጤፍ ላይ ምናምን ጨምሮ የሚሸጥ ነጋዴ ባለበት ኦሪጂናል የሆነ ያልሆነ እንትን አይልም። ብር ሳስተው ሰጣቸው ይመልሳሉ።
2-3 መልሰውልኛል። አሁን ልብ የለም አሁን ታውቀዋለህ፣ በብዙ ነገር ስለምትወጠር ትዘናጋለህ እና በጣም ደስ ይላል። እሱ ቦታ ጠፍቶ ስትጠይቃቸው አንተን ለማገዝ የሚያደርጉት ጥረት ደስ ይላል በጣም። እኔ ለምን እንደሆነ አላውቅም። የኢትዮጵያን ብሔሮች አሉ ይባላል እኛ የሄድንበት ክልል ማለት ነው። ባዶራ ነው የምትባል የሄድንበት ከተማ ባዶድራ ወይም ባዶራ ናተኝ። ጉጅረት ነው የሚባል ክልሉ ጉጅረት ይባላል። ያው ከዋና ከተማው ቦምባይ ማለት ነው። እንደዛ ነው የነበረው እና እዚህ ጉጅራት ማለት አሁን የህንዱ ጠቅላይ ሚኒስተር ሀገሩ የእሱ ክልል ነው እና የኢትዮጵያን ደግሞ እዛ ይኖራሉ ይባላል እዚህ ጉጅረት ላይ እና ከዛ መነሻውን ያላቸው ነገር በጣም ደስ ነው የሚል። ለነገሩ ለእኛ ብቻ አይደለም ለሁሎችም ደስተኛ ናቸው እንግዳ በመቀበል መልኩ እና ከሌሎችም እንግዲህ በሙዚቃ ያው እንዴት መጫወት እንደምትችል ያው በቁጥር መቀነስ መጨመር፣ የመሳሪያ አጠቃቀም፣ የውዝዋዜ ኮሪዮግራፈር እንዴት መስራት እንዳለብህ ያገኘናቸው ብዙ ነገሮች አሉ። ያው ዓለም አቀፍ ፌስቲቫል ስለሆነ በዛ መሳተፍ ትልቅ ነገር ነው። ስትሳተፍ ደግሞ ተሞክሮንም ትወስደው ሰጠናልም አምጥተናልም ብለን እናስባለን። ከሞላ ጎደል እንግዲህ ይሄን ነው የሚመስለው። በጣም ደስ ይላል። አሪፍ ታሪክ አወራኝ፣ ደስ ብሎኛል። ህንድ አንዳንዴ አብረን ያደግንባት የራሳችን ከተማ እስኪመስልን ድረስ በፊልሞቿ በጣም አጥለቅልቃናለች እና ሄዳችሁ ደግሞ እናንተ ያንን አይታችሁ እንደዚህ ስላወራኝ በጣም ደስ ብሎኛል። እስኪ ወደ ፕሮግራማችን ማጠቃለያ እየሄድን ነው። የባህል ማዕከሉ ዋና ኃላፊ ነህ። ስለ ልጆችህ ስለ ስራዎችህ የምትለው ነገር ካለ እድል ልስጥህ እስኪ። መልካም እንግዲህ የጎንደር ባህል ማዕከል 2009 የተመሰረተው በሌሎች በእኛ በአማራ ክልል ሌላ ዞን ላይ የለም። ባህል ማዕከል ብቸኛው ባህል ማዕከል ነው። እንደ ክልል አንድ በኢትዮጵያ ነው። በኢትዮጵያ አይደለም። በኢትዮጵያ የኦሮሞ ባህል ማዕከል አለ እንደ ክልል። የአማራ ባህል ማዕከል አለ ሙሉ ዓለም። እሱ እንዲሁም አሁን አደረጃጀቱ ተቀይሯል። ስነ ሰማዕታትን ጨምሮ ዝክረ ሰማዕታትን ጨምሮ ባህል ኪነ ጥበብና ዝክረ ሰማዕታት ተብሎ ባህል ማዕከልነቱ አሁን ስሙን አልያዘም። ስለዚህ በአማራ ክልል በባህል ማዕከል የሚጠራ ብቸኛው ባህል ማዕከል የጎንደር ባህል ማዕከል ነው። በከተማው ምክር ቤት አማካኝነት የተቋቋመ ማለት ነው። ስለዚህ ህንድ ብቻ አይደለም ሱዳንም ሄዷልኝ 2010 ይመስለኛል 2011 አካባቢ ሱዳን ሄደን ነበረ። ሱዳን ሄደን ወደ 30,000 ለሚደርሱ ትውልደ ኢትዮጵያውያንና የሱዳን ነዋሪዎች ሙዚቃ ለሳምንት አቀርበናል። የሚገርመው በጣም የኢትዮጵያ ብሔር ብሔረሰቦች ሙዚቃ ሙሉ ቡድን ነው። 31 አባላት ነው። አንድ ከከተማ ልማት ለተሞክሮ የተጨመረ አንድ ሰው ነበረ። ከሱ ውጪ 30 ልጆች የኛ ናቸው። ሙሉ ቡድኑ ሄዶ ለሳምንታት ፕሮግራም አቀርበናልና በጣም ደስ የሚል ነበር። የሚገርም የባህል ሚኒስተሩ ሳምንቱን አብረን ቁጭ ብሏል እስከምንጨርስ ማለት ነው። ለሰው ያላቸውን ክብር ደግሞ የምታይበትና የዓለም ህዝብ እኮ ያው በተለያዩ ፖለቲካ ልዩነት ነው እንጂ እንትን የሚለው ለሰው ያለው ፍቅር ደስ ነው የሚል ወጣ ብለህ ስታየው የሚገርም ነገር ነው እና በዛ በጣም ደስተኞች ነን። ደስ የሚል ስራ አቀርበን የመጣ ነው ሱዳን ላይ። ከዛ ባሻገር ያው የጦርነቱ ጊዜ ማለት ነው በቅርቡ የህልውና ዘመቻ ጊዜ ጦሩን በማጀገን ባህል ማዕከሉ ትልቅ ሚና ተጫውቷል። ለአባይ መዝሙር አበርክቷል። ባለፉት አመታት በክልል ውድድሮች በሙዚቃ በተደጋጋሚ አንደኛ እየወጣ ከዛ በኋላ ደግሞ ያቆም ከሱ መወዳደር የለበትም ፋሲለደስ ተብሎ ተሞክሮን ያካፍል ተብሎ ከዛ በኋላ ለ4 ለ5 ለ6 አመታት በመድረኩ የተገኘን ተሞክሯችን ነው የምናቀርብ ማለት ስራችን ደብቻ ታቀርባለህ። ሌላው ከዛ እንዲማር የማድረግ ነገር ነው ያለው። ዘንድሮም ያው ባህል ማዕከሉ ነው አንደኛ ወጣው በቲያትር በሙዚቃም ደግሞ ልጆችን ተተኪዎችን ነው አወጣው። በቲያትር ተተኪዎችን ነው ያሳተፍናቸው። ስልጠና ካስለጠናቸው በኋላ ቲያትር ሰጠን አዘጋጅተን ለውድድር ቀርበው አንደኛ ወጡ በቲያትር በሙዚቃ ደግሞ አራተኛ ነው። ሶስተኛ ወጣው ምናምን ውዝግብ ነበረ። ያው እድሉን ለጎንደር በቲያትርም በሙዚቃም መሆን የለበትም የሚል ክርክር ወደ አራተኛ ወረደ። ቀደም ባልነው መንገድ ማለት ነው የሆነ የማመቻቸት ነገር አለ አይደለ? ከሱ አንፃር አራተኛ ወጣው። ሙዚቃው በጣም ጥሩ ነገር ነው ያቀረብነው የነበረው። ብሔር ብሔረሰቦች ስራ እንሰራለን። በጎ ፍቃድ ላይ በጣም በሰፊው አሁን ከቅርብ ጊዜ ወዲህ 2 አመት ከ2016 ወዲህ በጎ ፍቃድ እንሳተፋለን። ደብተር በሺ የሚቆጠር ደብተር ሰጠናል። አልባሳት እንደዚህ እንሰጣለን። ማዕድ እናጋራለን። የአቅመ ደካሞችን እንሰራለን። ደም ልገሳዎች ይካሄዳሉ።
እንዲህ አይነት በጎ ፈቃድ ላይ ይሳተፋል። ያው ኪነ ጥበቡን ደግሞ ደረጃውን ጠብቆ ሙዚቃዎችን፣ ቲያትሮችን ደግሞ ለህብረተሰቡ እናቀርባለን። በመደበኛ ስራው ደግሞ እንደ መንግስት ሴክተር ደግሞ በመንግስታዊ ስራው ደግሞ በሌሎች ስራዎችም ደግሞ በጣም የተሻለ ተሸላሚ ነው። በአመቱም በዚህ በሩብ አመቱም በርካታ ሰርቲፊኬቶች የተሸለመ ተቋም ነውና ወደፊት የጎንደርን ባህል አልፎም የክልላችን የሀገራችን ባህል ማስተዋወቅ ትልቅ ስራ የሚሰራ ነው። በቅርቡም በአማራ ቲቪ ያው ዲኮሬሽኑን በማዘጋጀት ኃላፊነት ወስደን ሙዚቃዎችን የቀደምት ሙዚቃዎችን በማቅረብ በላ አዘጋጅተን ደስ የሚል ፕሮግራም አሳልፈናል። ዘንድሮ ገና ማለት ነው። ቅድም አውርተናል። ምናልባት ዩቲዩብ ማውረድ ይቻላል እና እሱንም ማየት የሚቻልበት እድል አለ። እንግዲህ ቀጣይ ደግሞ ከዚህ በተሻለ ራሱ ትንሩት እንሰራ እናደርጋለን። በጣም አሪፍ እናመሰግናለን። እሺ እንግዲህ በጣም እናመሰግናለን ወልዴ። ሰፊ ሰዓት አወራን። አሪፍ ታሪክ ብዙ ነገሮችን እንድናስታውስ አድርገናል። የበዓል ማዕከሉ ደግሞ በዚህ ጠንክሮና ጥሩ ስራ ሰርቶ ከፍ እያለ እንደሚታይ ተስፋ እናደርጋለሁ። ትልቅ አደራ አለባችሁ። ብዙ አርቲስቶች የወጡበት ባህል ማዕከል ነው። ብዙ ስራዎች ተሰርተዋል። አሁንም ላይ ሀገራችን ኢትዮጵያ ላይ የነገሱ ታላላቅ ሰዎችን አፍርቷል ቡድኑና ይህንን ስም አስከብራችሁ እንደምትሄዱ ተስፋ እናደርጋለን። ለመጨረሻ ጊዜ ማነሳልን ነገር ወልዴ ምንድን ነው ይህን ፕሮግራም እንድንሰራ ስጠይቅህ እሺ ብለህ ተዘጋጅተህበት እንደዚህ ለብሰህ እኔ መጣህና ቆይቼ እጠይቅሃለሁ ብዬ ነው። ጎንደርነትን በማይለቅ መልኩ እንደዚህ ሆነ የመጣበት ምክንያት እስኪ አንዴ ግለጽልኝ እስኪ። መልካም እንግዲህ እንደሚታወቀው የባህል ማዕከል ስራ አስኪያጅ እንደመሆን መጠን ባህል ሰዎችን አድርጉ ማለት የለብህም። አድርገህ ሌሎች ተከታዮችን ማፍራት ስላለብህ የጎንደር መለያ የሆነው ጃኖ ነው። ጃኖ እንግዲህ አባቶቻችን በተለያየ አይነት ሁኔታ ይለብሱታል። እንደዚህ ጣል ይደረጋል። እንደዚህ ደግሞ ቪ ደግሞ ተደርጎ ከዚህ እና እዚህ በመርፌ ቁልፍ አያይዘህ ትሰራዋለህ። ድግዳግም አለ ወገብ ላይ ሌላ ነጠላ ካደረክ በኋላ ጃኖን ከላይ አድርገህ የሚለበስ በጣም በርካታ አይነት አደራረጎች አሉ። ሴቶችም ደግሞ እንደዚህ ቪ አድርገው ይጠቀሙበታል። ከታችም ደግሞ ጥለት አድርገው ይጠቀሙበታል እና በጣም በርካታ አይነት አለ። ብዙ ጊዜ አንድ ነው የሚለበሰው። ስለዚህ እኔ ብዙ ጊዜ ለሚዲያ የሚሆኑ ስራዎች የሚሆኑበት ጊዜ ያው ባህላችን ነጭ ልብስ ነው። ነጩን የማሟላት ነገር ከላይ እስከታች ነጩን አሟልተህ ሽክ ብለን የመጣው በሚዲያ የተሻለ ገጽታ ግንባታ አይደል? ሚዲያ ትልቁ ነገር ገጽታ ነው የሚገነባና ገና ስትታይ ጎንደሬ መሆኑን ማሳየት አለብህ ብዬ ስላሰብኩኝ ከዛ አንጻር ነው። እንግዲህ በጣም አመሰግናለሁ ተመልካቾቻችን። እንዲህ እያልን የፕሮግራማችን መጨረሻ ላይ ደርሰናል። ይህንን ቻናል ሰብስክራይብ እያደረጋችሁ መድረስ ላለበት ሰው እያደረሳችሁ እኛንም እንድታበረቱን እንጠይቃለን። በመጨረሻ ግን ወልዴን አንድ ጥያቄ ጠይቀዋለሁ። ያንን ምንድነው በዚህ ፕሮግራም ላይ ማመስገን የምትፈልገው እስካሁን ላለህበት ለደረስክበት ነገር ጓደኛም ሊሆን ይችላል፣ ቤተሰብም ሊሆን ይችላል፣ ያገዘህ የረዳህ ምስጋና ይገባዋል ብለህ የምታስበው አካል ከፈጣሪ ጀምሮ እንድታመሰግን እድሉን ልስጥና ፕሮግራማችን እንዝጋ። አመሰግናለሁ። ያው በቅድሚያ ልዑል እግዚአብሔር ምስጋና ያደረሰው ከእናቱ ከቅድስት ድንግል ማርያም ጋር ማለት ነው። ከዛ ባሻገር እናትና አባቶቼ ለዚህ እንድበቃ ያው ዋጋ ከፍለው ለዚህ አድርሰውኛል። ያው ውለታቸውን ባልመልስም በህይወት የሉም ሁለቱም። ከዚህ አንጻር ለእናቴም ለአባቴም ምስጋና ይድረሳቸው፣ ነፍሳቸው በአጸደ ገነት ያኖርልን የሚል ነው። ከዛ ባሻገር ባለቤቴ ወይዘሮ ሰናይት ሰለሞን ለስኬቴም እንዳለኝ ነገር ከጀርባ ከአንድ ጠንካራ ወንድ ጀርባ ከሴት ጀርባም ደግሞ ይኖራል። ከወንድ ጀርባ ብቻ አይደለም፣ ከእሷ ጀርባ ደግሞ አንተ ትነሳለህ እና እሷን አመሰግናለሁ። ከዛ ባሻገር ግን እንግዲህ ያው እንደ ስራችን ላይ ከተማ አስተዳደሩ የሚያደርግልን ድጋፍ በጣም ትልቅ ነው። ገብረ ማርያም ይርጋ እያደረግልን ያለ ድጋፍ በጣም ትልቅ ነው እንደ ተቋምና ሌሎችም ባለሀብቶች የጀመሩት ድጋፍ አለ። በሚዲያው ሰይድ በጣም ያግዘናል። ታዲያስ ጎንደር እነዚህን እና ያልጠቀስኳቸውም እንግዲህ በያሉበት እንደየድርሻቸው ምስጋና ማቅረብ ወዳለሁ። ተመልካቾቻችን የነበረን ቆይታ ይህንን ይመስላል። እንደወደዳችሁት፣ እንደተደሰታችሁበት፣ እንደተማራችሁበት፣ እንደተዝናናችሁበት ተስፋ አደርጋለሁ። ወልዴ የምትለን ነገር አለ? እሺ መልካም። እንግዲህ ያው
ጀንበር ፖድካስት መግቢያ ላይም ብየዋለሁ። አክብራችሁ ለዚህ ቃለ መጠይቅ ስላቀረባችሁኝ ምስጋናዬ ከፍ ያለ ነው። በዚሁ አጋጣሚ ተመልካቾቻችን ጀንበር ፖድካስትን ሰብስክራይብ በማድረግ ላይክ እና ኮሜንት እያደረጋችሁ ቤተሰብ እንድትሆኑ፣ ምክንያቱም የጎንደር ታሪክ የጎንደር የኪነ ጥበብ ቀደምት የገናና ጊዜ ስራዎች የሚቀርቡበት ብዙ ድንቅ ነገሮች የምንሰማባቸው በመሆኑ ሁላችሁም ሰብስክራይብ በማድረግ ተወዳጁን። አመሰግናለሁ። ወሌ በጣም አመሰግናለሁ። እንደዚህ ብላ አስተዋወቅልኝ ያልኩህ አሪፍ አድርገን ያስተዋወቅልኝ። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ስለነበረንም ቆይታ ከልብ እናመሰግናለን። በቀጣይ ሌላ እንግዳ ይዘን እንቀርባለን። እናንተ ደግሞ ምን አይነት እንግዳ ይዘንላችሁ እንድንቀርብ የጎንደርን ታሪክ እንዲሁም ደግሞ በኪነ ጥበቡ በተለያዩም በኢትዮጵያችን ላይ ያሉ ሰዎች እንድናቀርብ ሀሳብ አስተያየታችሁን ከታች በምናስቀምጥላችሁ ስልክ ቁጥር መደወል ትችላላችሁ፣ ኮሜንትን ማስቀመጥ ትችላላችሁ። ወሌ ጥሬን አክብረህ እዚህ ድረስ ስለመጣ ከልብ አመሰግናለሁ። ስለነበረን ቆይታ ቴንክ ዩ ባይ ባይ።